በጣም ደግሞ የሚያቆሰው ነው ስሜቱን የሚጋራሽ ምን ያክል ከባድ እንደሆነ ካንቺ ጋር የቤት ወጪ በቤት ወጪ ራሱ እንዴት ይሄ ሁሉ ብር ይጠፋል ምናምን ይለኛል። ሰላም ውድን የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ በዝት ይበልልኝ ውድ ቤተሰቦች። አንተ ሸሚዝ ግን የሆነ ነገር የማይመች ነገር አለው መሰለኝ ባይ ይመቻል። አንተ ግን ሸሚዝ ባካል ተመቸኝም እያልኩ ነው እኔ። ቆይ ለምንድን ነው ማልበሽ ይሉሽ ነው? ለሽ ማስፈቀድ አለብኝ? ሴቶች የባሎቻችሁ ሸሚዝ ስትለብሱ አስፈቅዳችሁ ነው? ዋው እኔ ያለሁት ይወዳችሁ እንደዚህ ባህር ዳርቻ ላይ ነው። አያችሁ እንዴት እንደሚያምር ዋው። ፀሐይ ልትገባ አካባቢ እየጠለቀች ያለችበት ሰዓት ነውና ሲበርደኝ የባለቤቴን ሸሚዝ አውጥቼ ደረብኩኝና ማንን አስፈቀደሽ ነው የለበስሽ ይለኛል። ለማንኛውም ውድ ቤተሰቦች እስቲ ቪዲዮን ላይክ ያደርጋችሁ ጀምሩ። ከሳሚ ጋር አብረን እንቆያለን፣ ትንሽ ቆይታ እናደርጋለን ማለት ነው። ብዙ ጥያቄዎች ነበሩ፣ በጣም ቆይቷል። ጥያቄዎች ከጠየቃችሁ ለጥያቄዎቻችሁ መልስ ዛሬ መሰጣችሁ ይሆናል። ውድ ቤተሰቦቼ አብራችሁን ቆዩ። በነገራችን ላይ ዛሬ እጅግ በጣም የሚያምር ቦታ ነው ያለነው እኔና ባለቤቴ እንዳያችሁት። አሁን እዚህ ጋር አጠገቤ ትመጣለህ ውዱ ባሌ። ደስ አይ ባሌ አንተ እኮ ማለት ባል እኮ ና የኔ ባል ያንቺ ባል አጠገብ ጠይቃሻል። እስቲ ሰላም በላቸው ቤተሰቦች፣ የናፈቁ ቤተሰቦች። ሰላም ቤተሰቦች፣ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን እኛ በጣም ደህና ነን። ጨርስ ባሌ አታስጨርሱ ማንቺ ልጅ አንቺ በጣም ችኩል እኮ አሁን ራሱ ገና እያወራ በጣም ዝምተኛ ነው ባልሽ። ማሻአላ ይሉኝ እውነት ዝምተኛ ነው እውነት ነክ አራሽ ኮረመብኩት ሲበዛ ማለት የኔ ዝምታ በጣም ረጋ በጣም የሚገርማቸው ማለት እኔ አይ ማለት እንዲህ ካሜራ ላይ ነው እንደዚህ በጣም ዝምተኛ ነው። በጣም ጥሩ ራስህ ከአንደበት ወጥቶ ስለመሰከርክ እጅግ በጣም አመሰግናለሁ። በጣም ትልቅ ሰው ነህ የኔ ባል። ከካሜራ ውጪ እንደዚህ አይደለም ለማለት ያለ ካሜራ ውጪ እንዲህ አይደለም፣ ግን ካሜራ ላይ ማለት በጣም የምፈራው እንዲህ ማውራቱ ራሱ ይጠፋብኛል። ለምን እንደሆነ አላውቅም። ወሬው ራሱ ይጠፋብኛል። ምላሴን አንደበቴ ይተሳሰራል እና ይሄ ደግሞ አናውቀውም። ምክንያቱም ወደፊት እንግዲህ እንደምንሆነ ማለት ነው። ከካሜራ ውጪም እንደዛውን በቃ ጥሩ ነው ወደውታል። አይ እንደዛ ከሆነ ችግር ነው። ከካሜራ ውጪ ደግሞ በጣም ዝምተኛ ነው ክርስለስ ምናምን ረጋ ያልኩ ሰው ከሆንኩ ችግር ነው። ብዙ ነገሮች ይደርሱባቸዋል አላለም። ምን ደርሱብህ ያውቃል? ለነገሩ ምን ሊደርስብህ ይችላል? ካሜራ ላይ ብቻ ነው ይሄ ባህሪ። ካሜራ ላይ ብቻ ሳይሆን እንዲሁ ከሰዎች ጋር ያለሽ ግንኙነት በህይወትሽ በሰራሽ በብዙ ነገር በጣም ዝምተኛ ስትሆኚ ሰዎች ደግሞ ኮረኮኛለሽ ምናምን በዝምታሽ የሆነ በቃላል አላዋቂነት አንቺ ዝም በማለትሽ በተፈጥሮ ይሄ የተፈጥሮ ግዴታ ነው። ግን ሰዎች ደግሞ እንደ ሞኝነት ይቆጥሩሽና ጫና ያበዛሉ። ስለዚህ ይሄ ደግሞ ማለት የተጋነነ አይደለም፣ ከዚህ ለየት ይላል ማለት ከካሜራ ውጪ ያለው ባህሪ ትንሽ ብዙ ሳይሆን ትንሹ ማለት ነው። እሺ ያ ደግሞ ግድ ነው። እሺ ለማንኛውም ወደ ጥያቄያችሁ ስመጣላችሁ ወዱ ባሌ ወደ ኢትዮጵያ መጥተሃል። ስለዚህ ጥያቄው ሌላ ጊዜ ይሻላል። አይ ግዴታ ነው። መጀመሪያ ተነጋግረን ቪዲዮ ሲሰራ ጥያቄ አለ፣ አንተ ጋር ጥያቄ አለ። ኢንተርቪው ላደርግህ ነው ትመልሳለህ። ይሄማ ጥያቄ አይደለም። አይዞህ ፍቅሬ፣ እውነት ከባድ ነገር አይደለም፣ አትጨነቅ። እመቤቴን ከባድ ነገር እኮ አይደለም። ኖርማል ጥያቄ ነው። አይ ማለት ቀላል ጥያቄ ነው ማለት ትክክለኛ መልስ የምትሰጥበት ምናምን ነው። ስለዚህ እኔ ደግሞ በጣም ጥያቄ ኧረ ተባይ የፈለግሽን ኢንተርቪው አድርጊኝ ብሎኝ ነው ይሄንን ቪዲዮ ሲጀምር። ግን ምንድነው ጥያቄ ሳይሆን እንዴ ጨዋታ ነው እኮ ጨዋታ ነው።
የተመልካችን ጥያቄ ስለሆነ ነው የምጠይቀው። አትፍራ፣ አይዞ እነሱ መጠየቅ ካለባቸው ማለት ነው። በኮመንት ጠይቀዋል። እኔ ደግሞ አንተ ነው መጠየቅ ግዴታ አለብኝ። ምላሽ መስጠት ደግሞ ምላሽ መስጠት ደግሞ ግዴታ አለብኝ። ኦኬ እሺ፣ ምንድነው ኢትዮጵያ መጣሃል አይደል? ወደ መጣሃል አለ ቆየኩ መጣ ወደ ኢትዮጵያ የመጣው ላትመለስ ነው እስከመጨረሻው እዚህ ኢትዮጵያ ውስጥ ትቆይ ነው ወይስ ለመመለስ ነው? ለመመለስ ከራለ ወይስ ለመመለስ ነው? እኔ ያው ባልመለስ ባልሄድ እንደው እግዚአብሔር ነገራቶች አስተካክሎልኝ ስመጣም ጀምሮ ማለት ነው ማለት ስመጣ የሆነ በቃ ስትመጪና አሁን ላይ ሆነሽ አንድ አይደል? አሁን ላይ ከልጆች ጋር ካቺ ጋር ከቤት በቃ መለያየቱ በጣም ከባድ ነው። ግን እግዚአብሔር አሁን የሆነ ነገራቶቹ የሆነ ብቻ እንዲያስተካክልልኝ ከቤተሰቦች ጋር አንድ እንዲሆን የፍቅራችን አምላክ እግዚአብሔር እኮ አንድ ቀን አንድ ላይ ያደርገናል። ባይ ልንዝናና እኮ ነው የመጣነው፣ ልትረበሽ እኮ አይደለም። እግዚአብሔር እኮ አንደኛ ጤና ስለሰጠን ወጣ የምትሰራው ትልቁ ነገር ያለ እኔ ማንኛውንም ሰው የምለው እግዚአብሔር ነው ማለት እግዚአብሔር አምላክ ጤና ስለሰጠን ነው ወጥተን የምንሰራው። በቃ ጤና ባይኖረን ወጥተን እንሰራለን። እግዚአብሔር ጤናን ስለሰጠን ነው ዛሬ እኛን አይተህ ከኛ ጋር ጥሩ ጊዜያቶችን አሳልፈህ መልሰህ ልትሄድ ይሆን አይደል? ጤና ባይሰጥ ትሄዳለህ? አትሄድም። ስለዚህ እግዚአብሔርን ደግሞ ማማረር አያስፈልግም፣ ማልቀስ አያስፈልግም። አዎ ስንለያይ ከባድ ነው። ዛሬ ላይ እንደዚህ ሆኜ እኔ ላወራህ እችላለሁ፣ ነገ ካንተ እንደምብስ ታውቃለህ። አሁን ላይ ሆኜ ስለመሄዱ ስለመለያየቱ ማሰብ አልፈልግም። በቃ ባለኝ ጊዜ በቃ ከልጆቼ ጋር ከባድ ነው። በስማ ማሰብም አልፈልግም ማለት ማሰብ አልፈልግም ማለት ነው። ስሜቱ በጣም ለኔ የሚያቆሰው ነው። ስሜቱን የሆነ የሚጋራሽ ምን ያክል ከባድ እንደሆነ ለኔ በጣም ከባድ ነው። ነገር ግን ይመለሳል። ዛሚ ተመላሽ ነው። ይሄን ራስህን አሳምነው ልትመለስ ነው የመጣው፣ ሊመለስ ነው። ግን እግዚአብሔር አምላክ ፈቅዶልን ነው ማለት እግዚአብሔር እስከዛሬ እንደሚሄድ አውቃለሁ፣ ግን ማሰብ አልፈልግም ቀኑን መቼ ማለት በቃ እንደሄድ ውስጤ ማለት መሄድህን ማመን አልፈልግም። ለማንኛውም ከመረጋጋት በኋላ ተመልሰን አረ አሁን ተረጋግተሽ ሳናስበው ነው። በነገራችን ላይ እንደዚህ ስሜት ይፈጠርበታል ምናምን ብዬ አይደለም፣ ጀስት የተመልካች ጥያቄ ስለሆነ ነው እንጂ ያነሳሁት እግዚአብሔርን ባይማረ ነው። እንደዚህ ትረበሻለህ ምናምን ብዬ ታውቃለህ። ከአንተ በላይ እኔ እንደምረበሽ ታውቃለህ። እኔም ለዛ አንቺ ጋር ያለው ስሜት ስለዚህ አሁን ወደ ሳውዲ ይመለሳል፣ ግን የሚመለስበትን አሁን ማሰብ እንፈልግ አይደል? ሰዓቱ ቀኑ ግን እየደረሰ ራስን ማታለን ማለት ነው። ራስን እያወቁ ራስን ማታለን። ለምን እውነት እግዚአብሔር ፈቅዶ ማሰብ አልፈልግም። እግዚአብሔር መቼም ማለት ግን እግዚአብሔር ደግሞ ማርያም በቃ አንድ ላይ የሚያኖረን ጊዜ ቅርብ ያደርግልን ማለት ተለያይተን የምንኖረው እኛ የኑሮ ውጣ ውረዱ ስለሚከብደን በቃ ሌላ ፖይንት እኮ የለም። ሰው ልጅ እዚች ጋር ሁሉ ነገር ተደላድሎ ብንኖር የኑሮ ሁኔታችን የተመቻቸ ቢሆን እግዚአብሔር ይመስገን ማለት አሁንም ቢሆን እግዚአብሔር ይመስገን። ይሄን ያህል የጎደለን ነገር ኖሮ አይደለም፣ ግን የተሻለን ነገር ላምጣ ለልጆቻችንም ነገ የተሻለ ነገር ይኖራቸው ብለን በማሰብ ተነጋግረንም እንጂ እኮ ባይ አሁን እኮ አንተ መቅረት ትችላለህ፣ ቀርተህ ራይድ ለስራ ብትል ትችላለህ። ግን ስራ መስራት ትችላለህ። ግን የተሻለ ነገ ነው የተሻለ ለልጆች የተሻለ ህይወት በማሰብ ነው እንጂ ሌላ ነገር አይደለም። እግዚአብሔር ደግሞ አንድ የምንሆንበትን ጊዜ ቅርብ ያድርግልን። በቃ እኔ የምለው ያለው እግዚአብሔር ጤና ሰጥቶን እድሜ ሰጥቶን ተሰብስበን ልጆቻችንን አብረን የምናሳድግበት ጊዜ ቅርብ ያድርግልን። ህይወት ደግሞ እኛ ባሰብናት መንገድ ሳይሆን እግዚአብሔር በፈቀደው መንገድ ነው ነገር የሚሆነው። ስለዚህ ይሄንን ይመስላል። ሲቀጥል ደግሞ እንግዲህ ብዙ ስደት የሚኖር እህት ወንድሞች አሉን። ባባዬ ኢትዮጵያ ያለችበት ሁኔታ እንዴት ነው? ኢትዮጵያን አንተ ከስደት መጥተህ እንግዲህ ከ7 ዓመት ቆይታ በኋላ ነው ወደ ኢትዮጵያ የመጣው። ስለዚህ እንዴት አገኘሃት? እንዴት ተቀበለች? ያለበት ሁኔታስ ምን ይመስላል?
7 ዓመት ስትይ ማለት እነሱ እስከ ዛሬ 7 ዓመት ሳይገናኝ ምናምን ይላሉ እና ያውቃሉ። የኛ ቤተሰብ የማያውቁት ነገር አለ እንዴ? አይ ማለት ያው አዲስ ሰው መኖር ስለሚችል እኛ 4 ዓመታችን 3 ዓመታችን ማለት እኔ ከመጣሁማ ማማን የ7 ወር ጉዞኝ ነው የተመለስኩት። ያው 7 ወር ማማን የ7 ወር ጉዞኝ ሆኜ መጣሁ። ማማን ወለድኳት። ኦሬዲ ወደ አመት ከሳውዲ ከመጣሽ አመት ከ3 ወር ምናምን ነው እኔ ከተመለስኩ። አቃላችሁ እኔ እንጃ የኔ ቤተሰብ ሆኖ ይሄንን የማያውቅ የለም። ሁሉ ጊዜ አብረውኝ ስለሆነ ስለዚህ እኔና ናቲም ሄደን እናውቃለን። በዚህ 7 ዓመት ውስጥ ናቲን ይዤ ሄጄ አውቃለሁ። 1 ዓመት ቁጭ ለምን ተቀምጠን መተናል። ሄጄ ደግሞ እግዚአብሔር ባርኮኝ ደግሞ በሴት ልጅ ደግሞ እግዚአብሔር ባርኮኝ ደግሞ እርጉዞኝ ተመልሼ መጥቻለሁ። እግዚአብሔር ይመስገን። ስለዚህ በዚህ 7 ዓመት ውስጥ ሳንገናኝ ቀርተን አይደለም። ነገር ግን እሱ ኢትዮጵያ ከመጣ ግን 7 ዓመት ነው። ኢትዮጵያ ከመጣ እና ኢትዮጵያ ውስጥ ያለው የኑሮ ጮክ ብላችሁ በደንብ ነው መስማት የሚፈልጉት በማለት በእኔ በራሴ ማለት ነው። ማለት ኢትዮጵያ ውስጥ ለምን ከባድ ብዙ ነገራቶች ታስቡ። የኑሮ ውድነት በጣም ከባድ ነው። የራስ ስራ እንኳን ለስራ ብትሉ የሆነ ያለ ለመስራት ራሱ የሆነ ሱቅ እንኳን ተከራይቼ የሆነ ልንቀሳቀስ ለማለት ራሱ የቤት ኪራይ በጣም ውድ ነው፣ አይታሰብም። እና ኢትዮጵያ ውስጥ በተለይ ደግሞ ማለት አረብ ሀገር ላለ ነው ለኛ ማለት አረብ ሀገር ለሚመጣው እናውቀዋለን ሁላችንም ማለት ስንት ገቢያችንን እና ያን ነገር ደግሞ እዚህ መጥተን ደግሞ የቤት ኪራይ አሁን ላይ የሆነ ትንሽ ሱቅ ለመከራየት የ6 ወር ይቀበላል። ቅድመ ክፍያ ከፍለሽ ነው። ከዛ ደግሞ አዲስ ቤት፣ አዲስ ንግድ፣ አዲስ ህይወት፣ አዲስ ላይፍ ብቻ በጣም ይከብዳል። እዚህ ሀገር አሁን ላይ ማለት ነው ገብቶ ለመውጣት ያምራል ሀገራችን። በጣም ነው ተለውጧል። በጣም ደስ ይላል። በጣም የሚያምረው በጣም ብዙ ለውጦች አሉ እና ግን ገብቶ ያለውን ነገር ስትወጡ አዲስ እቅድ፣ አዲስ መንፈስ፣ አዲስ ሀሳብ፣ አዲስ ስራ ራሱ እንቅስቃሴ ብዙ ነገሮችን ነው እቅድ። እኔ አሁን በራሴ እዛ ሁኜና አሁን ላይ ሆኜ አንድ ማለት ብዙ እቅዶች አውጥቻለሁ። ብዙ አይሙሬ ራሱ ታድሷል። በአዲስ መንፈስ እንደ አዲስ ነው በቃ አሁን ገብቼ እዚህ አሁን ላይ ሆኜ ብዙ እቅዶች አውጥቻለሁ። ሄጄ ማለት ምን ማድረግ እንዳለብኝ እቅድ አውጥቻለሁ። ግን እዛ ስትሆኑ ማለት ነው ያን እቅድ የለም። ግን ገብታችሁ ለአንድ ወርም ለ2 ወርም አይታችሁ ብትመለሱ የተሻለ አሪፍ ነው ለህይወታችሁ። እና አረብ ሀገር ደግሞ አይለቅምና እንደምንም ብላችሁ ደግሞ ሀገራችሁ ገብታችሁ ፈጣሪ ደግሞ ትዳር ሰጥቷችሁ ትዳር ለሌላችሁ አንድ ላይ ልጆች ለሌላችሁ ደግሞ እግዚአብሔር አምላክ ልጆች ሰጥቷችሁ ደስተኛ ሆናችሁ ለመኖር ያብቃችሁ። ማርያምን ብዙ እህቶች አሉ። ብዙ አመት ለፍታችሁ ደክማችሁ የሰው ልጅ መጨረሻው ምንድነው? ትዳር ነው ማለት መውለድ ነው። በተለይ ለሴት ልጅ አረብ ሀገር ደግሞ እንደ ሻማ የምትቀልጠው ለእናት ለአባት ለወንድም ለእህት ነውና ለራሳችሁ ደግሞ የሆነ ነገር ይዛችሁ ገብታችሁ ደግሞ ከብራችሁ የሆነ ብትወጡ ደግሞ የተሻለ ነውና ለሁላችሁ ደግሞ የምመኝላችሁ ሀገራችሁ መታችሁ የሆነ እንዳልኳችሁ ገብታችሁ በአዲስ መንፈስ ለመስራትም እዚህም ኢትዮጵያ ውስጥ ለመስራት ለስራ አይሆንም እያልኩኝ አይደለም፣ ግን ትንሽ ኑሮ ካፒታል ይፈልጋል፣ ስራ ይፈልጋል፣ ብር ይፈልጋል። እና ያ ደግሞ እዛ ሀገር እናውቀዋለን ማለት እኔ አሁን ላይ ሆኜ ያየሁት ነገር ማለት ነው በጣም ከባድ ነው። በጣም የኑሮ ውድነት እኔ ማለት 7 ዓመቴ ነው፣ ግን በ7 ዓመት ውስጥ በጣም ብዙ ነገር ተቀይሯል። ብዙ ነገሮች ተለውጠዋል። አሁን ላይ እኔ የዛሬ 7 ዓመት 8 ዓመት በ10 ብር በ20 ብር የሆነ ነገር ትገዙ ነበር። አሁን ላይ ምንም ነገር አትገዙ። 100 ብር ራሱ ምንም ነገር አታረጉበትም። እና የሆነ ለኑሮ በጣም ከባድ ነው ሀገራችን ላይ በጣም በተለይ ደግሞ ማለፊያ የሚወሰደው ቤት ተከራይቶ ለመኖር አይታሰብም። እውነት እንደዛ የምታስቡ ሰዎች ካላችሁ ቤት ተከራይተው ልጆች እኔ እንደዛ የምታስቡ እንደዛ መታችሁ ቤት ተከራይታችሁ የራሳችሁ
ቤት ከሌላችሁ ወይ ደግሞ ማረፊያ ከሌላችሁ እውነት ለመናገር በጣም ከባድ ነው። ጠንክራችሁ ሰርታችሁ ደግሞ የራሳችሁ ነገር ለመያዝ ደግሞ የራሳችሁ የሆነ ነገር ለሚኖራችሁ ማለት ነው። እውነት እኔ ባባዬ እግዚአብሔርን በጣም ነው የሚገርመኝ። እኛ እንኳን እነዚህ የሆነን በቤት ኪራይ የሚኖሩ ልጆች እያስተማሩ ማርያም 3-4 ልጆች ይዘው እያስተማሩ የሚኖሩ ሰዎች እግዚአብሔርን በጣም ነው የሚገርሙ። ግን እግዚአብሔር ብቻ እሱ የከፈተው ጉሮሮ ሳይዘጋ ያድርም። እውነት ነው። አንዳንድ ሂሳብ ስታደርጊ እንዴት ነው የሚኖሩት ያለሽ ግን ስጠይቃቸው እኛ የምንኖረው በአስማት የምንኖረው ይላሉ። ለእሱ ያልኩት ነበር ቅድም ራሱ ባባዬ አሁን ሁሉ ነገር እንደ በፊት አይደል። ይኸው መተው አይተዋል። ስለዚህ ማማ ተጨምራለች። እግዚአብሔር ይመስገን። ከሷ ጋር እንጨቃጨቅ ካንቺ ጋር የቤት ወጪ በቤት ወጪ ራሱ እንዴት ይሄ ሁሉ ብር ይጠፋል ምናምን ይለኛል። እንዴት እንደዚህ ጨመረ፣ እንዴት እንደዚህ ሆናል ምናምን። አሁን ግን መምጣት እግዚአብሔርን ማየትን የመሰለ ነገር ነው የሆነብኝና እውነት ነው። እንደውም በቸርነቱ እኛ አቅተን የኖር ነው ፍቅር እንኖራለን። መኖር እኮ ይኖራል ግን አሁን ለምሳሌ ከሰው ሀገር ላይ ስትመጪ እዛ ብዙ ነገራቶች አይተሽ ብዙ ነገራቶች የተመቻቸ ነው ሁሉም ነገር ማለት። እዚህ ደግሞ ስትመጪ የሆነ ከቤተሰብ ጋር ተጠግተሽ ትንሽ የሚሆነች ቤት እንኳን ተከራይችን ልኖር ብትይ ሁሉም ነገር ስብስብ የሆነ በጣም ከባድ ነው። ግን ከዚህ ሁሉ ምንድነው እኔ የምናገረው የራሳችሁ ማለፊያ የሆነ ነገር ይኖራችሁ። ለምን ክፍለ ሀገር የሚሆን ከተማ ላይ ብቻ አይደለም። አሁን ከተማ ላይ አይታሰብም። ከተማ ላይ በጣም ውድ ነው። ከተማ ላይ ከባድ ነውና ክፍለ ሀገር ላይ ይሁን የሆነች ማረፊያ ነገር እንዲኖራችሁና እንደዛ አድርጋችሁ ብትመጡ ገብታችሁ ብትወጡ ጥሩ ነው። እግዚአብሔር ያግዛችሁ። አሜን። እኛ ደግሞ መተን እንግዲህ በቅርቡ እንቀላቀላችኋለን። ቀኑን ባናቆም መተን ከእናንተ ጋር እንቀላቀላለን ማለት ነው። እንግዲህ አብራችሁን ስለቆያችሁ እናመሰግናለን። የኔ ፍቅሮች፣ የኔ ቤተሰቦች ይሄንን የመሰለ ቪው እያየን ትንሽ የፍቅር ጊዜ እናሳልፋለን ማለት ነው። እናመሰግናለን የኔ ቆንጆች። ደህና ደሩ ባይ። ፍቅሬ እንዴት እንደሚያምር እዚህ ጋር ቪው ዋው! በቃ ደስ ይላል። መብራን